ሚስት አብራው ለፍታ አብራው ጥራ ንብረት ካፈሩ በኋላ ንብረቱን በሌላ ሰው ስም የሚያሸሽ ሁሉ የሰው ሐቅ ነው እየወሰደ ያለው የጀሃነም እሳት ተቆርጦ እየተሰጠው እንደሆነ ይወቅ። ማስረጃ ላይኖራት ይችላል። እቺ ምስኪን እናት ከሷ ተደብቆ ንብረት በእናት ስም በእህት ስም በወንድም ስም ተደርጎ ከሷ የሚሸሽበት ሁኔታ በእርግጥ ማስረጃ ላይኖር ይችል ይሆናል። ዛሬ ግን የነገው መሕከማ ላይ ማሊክ የውሚዲን የቂያማ ቀን ገዢ ሆነው አላሁ ስብሓነሁ ወተዓላ ፊት እዛ ፍርድ ቤት ግን ማጭበርበር አይቻልም፣ መሸወድ አይቻልም። የውመ ቱብለ ሰራኢር ድብቅ ሚስጥሮች ሁሉ ግልጽ የሚወጡበት ዓለም ላይ ያኔ መደበቅ አይቻልም። ኢነማ አቅጠዑ ለሁ ቅጥዓተን ሚነ ናር የጀሃነም ቁራጭን ነው ቆርጬ እየሰጠሁት ያለሁት እንዳሉት ነቢ ሰለላሁ ዐለይሂ ወሰለም ከሰዎች ሐቅ በተለያየ መንገድ የምንወስዳት 5 ሳንቲም የጀሃነም ቁራጭ እንደሆነች መዘንጋት አያስፈልግም።